ሁለተኛ ሚስት ማግባትን አዎ እስልምና ፈቅዷል። ልክ ነህ። እስከ 4 ማግባት ትችላለህ። ግን ደግሞ እስልምና ያለው ማለት ነው የመጀመሪያ ሚስትን ጮቅነህ ልጆቿን ጮቅነህ ልጆቿን ስራ አልባ አድርገህ ልጆቿን አደህይተህ እሷን አደህይተህ መልኳን በልተህ በሽተኛ አርጋሃት ከጥቅም ውጪ አርጋሃት ከዛ በኋላ አንተ የ18 ዓመት ልጃገረድ አግብተህ ቁንጣ ለብሰህ መነጽር አርገህ ዘና እያልክ ቢች ላይ እያልክ ተዝናና አይደለም ሸሪዓ ያለው። ይሄን አይደለም ያለው። የመጀመሪያዋን ሚስትን ሐቋን መወጣት ከቻልክ ነው። ሐቅ መወጣት መቻል ማለት ደግሞ ከባድ ነው፣ በጣም ከባድ ነው ወላሂ። እያንዳንዷን አይቧን እያንዳንዷን ችግሯን ያኔ ወጣትነቷን ተጠቅመህባት አስረጅታት በሽተኛ አርጋት የነበረዋን ሚስትህን እሷን እንክብካቤ አርገህላት ልጆቿን ቦታ ሰጥተህ ለልጆቿ ስራ ሰጥተህ ለልጆቿ መንገድ ከፍተህ ነው እንጂ የተባለው ልጆቿን አደህየተህ በረንዳ ላይ ጥልህ ስራ ሳይኖራቸው ልብስ ሳይኖራቸው አንተ ልጃገረድ አግብተህ የልጃገረዷን ቤተሰቦች ገብረህ ምናምን እንደዛ ኑር አይደለም እስልምና ያለው። እስልምና ከቨር ያርጋችሁ እንደዚህ አይነት ስራ የምትሰሩ ሰዎች አላህን ፍሩ፣ ወላሂ አላህን ፍሩ። ብዙ ነገሮች ያየን ነው፣ ብዙ ነገሮች እየሰማን ነው። ብዙ ነገሮች ልጆቹ ተርቦ መንገድ ላይ ይሄዳሉ፣ መንገድ ላይ ያድራሉ። እሱ ለአዲሱ ሚስት ቤት ይገዛል፣ መኪና ይገዛል፣ ህንጻ ይገዛል፣ ምን ይላል ብቻ እንጃ። ወላሂ እንደዚህ አይነት ሰዎች ማለት ነው አላህ ዘንድ የሚጠብቃችሁ ቅጣት ብርቱ ነው። ይሄ ዱንያ ላይ ያለን ሆይ ሆይ እንዳታዩ፣ ወላሂ መጨረሻችሁ አያምርም። ለማየት ያብቃችሁ። ሰላም አለይኩም።